ሌላ ጥያቄ ጠይቀህን ከመለስን ትጋብዘናለህ? ካልመለሳችሁ ግን? ካልመለስን ትጋብዘናለህ። እንዳታስቡት በጭራሽ አልጋብዛችሁ። የአሁኑ አጭር ጥያቄ ነው፣ ቶሎ መመለስ አለባችሁ። እሺ። ምሳሌ ነው። ምጥንን ጠርቼሽ ወደ ቤት ስትገቢ ሶስተኛው ልጅ ቤት እያጸዳ ነው፣ ሁለተኛው ልጅ ደግሞ ምግብ እየሰራ ነው። አንደኛው ልጅ ስሙ ማን ነው? ምጥንን ጠርቼሽ ወደ ቤት ስትገቢ ሶስተኛው ልጅ ቤት እያጸዳ ነው፣ ሁለተኛው ልጅ ምግብ እየሰራ ነው። አንደኛው ልጅ ስሙ ማን ነው? ቤት ውስጥ 3 ወንዶች ነበሩ ማለት ነው? እኔ አላውቅም። አንደኛው ልጅ ግን ስሙ ማን ነው ነው ያልኩሽ። አውቀ ከባድ ጥያቄ እየጠየቅን ነው እንዴ? ውሃዬ ሞክሪ እንጂ። እንደውም አንደኛው ሰው ስሙ አቤል ነው። እንዴት አቤል ልትይቻለሽ? የወንድ ስም ስለሆነ ነው። ከባድ ነው ናታ። በቃ ግብዣው ይቅርና ንገር። እንዴ ምጥን ለምን? አንደኛው ሰው እኮ ስሙ ማን እንደሆነ አንቺ ማወቅ አለብሽ። እንዴ እኔ እንዴት አድርጌ ነው የማውቀው? አንቺ ነሽ ወደ ቤት የገባሽው ሰው። እሱ እኮ ምሳሌ ነው። በቃ ናታ ንገራ። በቃ ግብዣው ቀር አይደል? እሺ ንገረን። እሺ አንደኛው ሰው ስሙ ናታን ነው። እንዴ ናታን እኮ አንተ ነህ። አሃ እኔ አሁን ገባኝ። መጀመሪያ ምጥልን ያልኳትን አስተውሉ። ጠርቼሽ ወደ ቤት ስትገቢ ነው ያልኳት። ስለዚህ አንደኛው እያጸዳ አንደኛው ምግብ እየሰራ ከሆነ ሶስተኛው ማለት እኔ ነኝ ማለት ነው። ስለዚህ መልሱ ናታን ነው። አዝናለሁ ግብዣ የለም፣ ምክንያቱም ከሁለቱም ጥያቄ አንድም አልመለሳችሁ። አንቺ ግን እንደውም ዘመዶችሽ መምህር ስለሆኑ ነው አይደለ የምትሸለሙ? ሰነፍ ነሽ። እሺ